አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ኢንሻአላህ ታጠቅ ሚዲያ በዛሬው ዕለት አጠር ያለች መረጃ ወይም ደግሞ እንዲሁም በተለይ ለሚመለከታቸው አካላትም የማህበረሰቡ በተለይም ደግሞ ያሉ 11 ጥያቄዎችን በተመለከተ ለሚመለከተው አካልም ያቀረብኩ ሲሆን ኢንሻአላህ በቅርቡ ተስፋ አደርጋለሁ አንዳንዶቹ በተለይ ይመለሳሉ ብዬ ተስፋ አደርጋለሁ። እነዚህን በተመለከተና እንዲሁም ደግሞ ብዙዎቻችሁ በግልም እየደወላችሁ እየጠየቃችሁኝ ስላለ አጠር ያለ በኮመንት የመመልስላችሁ ይሆናል። ኢንሻአላህ ገባ በሉ። ዛሬ ግንቦት 5 ወይም 6 ማለት ነው። በ5 እና በ6 መካከል እንገኛለን። ግንቦት 6 ብላችሁ ማለት ትችላላችሁ። ኢንሻአላህ 2017 የዛሬው መረጃ በተለይ ብዙዎቻችሁ የምትጠይቁት የፓስፖርት ጉዳይ አንገብጋቢ ሆኖባችኋል። እሱን በተመለከተ ጊዜያዊ መፍትሄ ያልኩትን እንግዲህ የሚመለከተው አካል በተለይ ጉዳዩን ተገንዝቦ የዜጎች እጅግ በጣም አንገብጋቢ ናቸው እና በተለያየ አጋጣሚ ገንዘባቸውን እንዳይበሉ ጥንቃቄ የሚያስፈልገው ነው። በዚህ ጉዳይ ላይ መልስ እንጠብቃለን። ገባ በሉ። ዛሬ በቅድሚያ የማስቀድምላችሁ በሳውዲ አረቢያ ለሚገኙ ዜጎች የወጣውን የምህረት አዋጅ ተከትሎ ያሉ መረጃዎችን ወደ እናንተ እያደረስኩ መሆኔ ይታወቃል። ሆኖም ደግሞ ዜጎች አንገብጋቢ ናቸው የምላቸውን ጥያቄዎች በተለይ ለጅዳ ቆንስላ አምባሳደር አቅርቤያለሁ። በዚህ አጋጣሚ ክቡር አምባሳደሩን ከልብ ነው የማመሰግነው። ምክንያቱም ዜጎች እኔ ብቻ ሳይሆን ማንኛውም ሰው የሚፈልጋቸውን መረጃዎች ገብቶ መረጃን የመጠየቅ ልክ እንደራሱ ቤት እንዲያይ የሚደረጉ ሁኔታዎች ምንጊዜም ብዙ ጊዜ ዜጎች የራሳችን ችግሮች ከመብዛታቸው አንጻር እንጂ በአሁኑ ሰዓት ያለው ሁኔታ እጅግ በጣም ሊበረታታ የሚገባ ነው። እርግጥ ነው ችግሮች በየቦታው የሉም ማለት አይደለም። ነገር ግን ካሉት አንጻር ለምሳሌ እስረኞችን ብንመለከት ግንቦት 3 ድረስ በአለፉት መጋቢት 3 ቀን የተጀመረው ይህ ዘመቻ እጅግ በጣም ስኬታማ በሆነ ሁኔታ 29,000 ዜጎች የገቡበት እጅግ በጣም የሚመሰገን ነው። ይበል የሚያሰኝ ነው። በዚህ ፍጥነት በዚህ ደረጃ ላይ በዚህ 2 ወር ብቻ ወደ 29,002 ዜጎች እንዲገቡ ተደርጓል። በተለይም ደግሞ ወደ ሀገር ቤት የሚገቡበት ሁኔታ ሴቶችና ህፃናቶች፣ ነፍሰ ጡሮች ቅድሚያ የታመሙ የተሰጡበት አጋጣሚ አለ። በዚህ አጋጣሚ ላመሰግን እወዳለሁ። ወደ 11 ጥያቄዎች ካቀረብኳቸው መካከል እንግዲህ ዜጎች በተደጋጋሚ ከምትሰጡኝ ጥያቄዎችና እንዲሁም ደግሞ እኔ ያስፈልጋሉ ብዬ ከያዝኳቸው ጥያቄዎች ለእናንተ ለማጋራት እወዳለሁ። ወደ መጨረሻ ደግሞ የእናንተን ጥያቄ ለመመለስ እሞክራለሁ። እንግዲህ እንደሚታወቀው የዜጎች ጥያቄ አንገብጋቢ ናቸው በሚል 11 ነጥቦችን አቅርቤያለሁ። እናንተ ደግሞ የሚጨመር ወይም ደግሞ አስተያየታችሁን የመመለከት ይሆናል። በአንደኛ ደረጃ ፓስፖርታቸው እንግዲህ በአሰሪዎቻቸው ወደ ጀዋዛት የተወሰዱ ብዙ ኢትዮጵያውያን ዛሬ ፓስፖርት የት ላገኝ ጠፋኝ እንዴት ልሁን የምትሉ በየጠለብ ቤቱ የነበራችሁ ዜጎች ብላክ በሚያደርጉበት ሰዓት አሰሪዎቻችሁ በቀጥታ ወደ ጀዋዛት ይወስዱታል። ያ ጀዋዛት የጅዳውም ሆነ የሪያድ በየአካባቢው ለኤምባሲና ለቆንስላ ነው። በዚህ አጋጣሚ ከተወሰኑ ዓመታት በፊት ከ2 ዓመታት በፊት እጅግ በጣም ብዙ የሚባሉ ፓስፖርቶች ፖስት ይደረጉ ነበር እና እንደ አዲስ አፕዴት በማድረግ ወይም ደግሞ በቆንስላውም ሆነ በኤምባሲው ተከምረው የሚገኙ ፓስፖርቶች ዜጋው በንቃት አሁን የሚከታተልበት ጊዜ ፓስፖርቱን የሚፈልግበት ጊዜ ነው እና እነዚህን ነገሮች ጀዋዛት ለነሱ ለኤምባሲና ለቆንስላ ያደረሳቸውን ፓስፖርቶች እንደ አዲስ ለዜጋው ትብብር ፖስት ቢደረጉና ዜጎች ፓስፖርታቸውን እዛ ጋር የሚያገኙበት መንገድ ቢኖር። በሁለተኛ ደረጃ እንግዲህ ፓስፖርት ፈላጊዎች ልዩ ትብብር በአስቸኳይ እንዲሰጣቸው